ሃይ ሰላም ውድ ተማሪዎች እንዴት ናችሁ? እንዴት ቆያችሁ? በዛሬው ቪዲዮ የምንመለከተው የሪሜዲያል ባዮሎጂ ዩኒት 3 the cellular base of life የሚለውን ምዕራፍ ማየት እንጀምራለን። እንግዲህ ተማሪዎች እንደምታስታውሱት ከዚህ በፊት ሁለት ምዕራፎችም ማለትም the science of biology በሚለው ምዕራፍ ስለ አጠቃላይ የባዮሎጂ ኢንትሮዳክሽን ምንድነው ባዮሎጂ፣ ስለምን ያጠናል፣ ምን አይነት ብራንቾች አሉት፣ ስለ ሳይንቲፊክ ሜቶዶች፣ በተጨማሪ ባዮሎጂካል ቱሎች፣ ፊልድ ላይ የምንጠቀማቸው ቱሎች፣ ላብራቶሪ ላይ የምንጠቀማቸው ቱሎች፣ በተጨማሪም ስለ ማይክሮስኮፕ ምናምን በሰፊው በተለይ ስፔሻሊ ለማይክሮስኮፕ በሰፊው ቻፕተር 1 ላይ ተምረናል። ቻፕተር 2 ላይ በተጨማሪ ስለ ኬሚካል ቢልዲንግ ብሎኮች እነዚህ ባዮኬሚካል ሞለኪውልስ ስለምንላቸው ስፔሻሊ እንደነ ግሉኮስ የመሳሰሉ ማለት ነው ተያያዥነት ስላላቸው የባዮሎጂ ኮንሰፕቶች ማለት ነው እነሱን ተምረናል። አሁን ደግሞ one of the most ወሳኝ ፓርት ከሆነ the most important part ከሆነ ባዮሎጂ ውስጥ ስለ ሴሉላር ባዮሎጂ ስለ ሴል ባዮሎጂ የምንማርበት ምዕራፍ ይሆናል ዩኒት 3። እንግዲህ ባዮሎጂ ስንል ስለ ህይወት ያጠናል ስንል የህይወት ደግሞ መሰረቱ ሴል የምንለው ማለት ነው። በሰፊው በዚህ ምዕራፍ ስለ ሴሎች ነው የምንማረው። እንደተለመደው ጥያቄ አስተያየት ካላችሁ ኮሜንት ላይ መጻፍ እንዳትረሱ። ኢንጌጅመንታችሁ ኮሜንታችሁ ላይካችሁ ኢንጌጅመንታችሁን ስለሚያጠናክር እኔም በተከታታይ ፕሮሚስ አሁን ፈተናችሁም እየተቃረበ ስለሆነ ዝግጅት እያደረኩ ነው ለእናንተ በተከታታይ ቪዲዮዎችን እሰራላችኋለሁ። ጥሩ ውጤት እንድታመጡ ጥያቄዎችም ያዘጋጀሁላችኋለሁ። በተከታታይ እዚህም ላይ ቴሌግራም ላይ ያለቅላችኋለሁ። ከዚህ በፊት ፒዲኤፍ አለቀቅኩላችሁ ነበረ። በጣም ሶሪ። አሁን ላይ ቴሌግራም ላይ ገብታችሁ አክሰስ ማድረግ ትችላላችሁ ይሄኛውንም ፒዲኤፍ። በተጨማሪም ጥያቄዎች ከዚህ በፊት ፖስት ያደረኩላችሁ ጥያቄዎችን ዩቲዩብ ላይ አፕሎድ ያደረኩላችሁ ጥያቄዎችን ፒዲኤፎቻቸውን ቴሌግራም ላይ ገብታችሁ አሁን ኮሜንት ላይ ባለው ቴሌግራም ላይ ገብታችሁ አክሰስ ማድረግ ትችላላችሁ። ኤኒ ሰጀሽን ደግሞ እንዳልኳችሁ ኮሜንት ላይ ኢንጌጅመንታችሁን ስለሚያጠናክር ኮሜንት ላይ መሳተፍ እንዳትረሱ። ኦኬ ሌትስ ስታርት እንጀምር። ስለ cellular base of life ነው ብለናል። ባዮሎጂ በአጠቃላይ ስለ ህይወት መሰረታዊ ክፍሎችን ስናጠና ወሳኙ መነሻችን የሚሆነው ሴሎች ናቸው። ከነዛ ሀሳቦች አሁን ወደ ሴል ስንሸጋገር በዋናነት the cell is the basic structure and the functional unit of life ይሄ ቤስት ዲፊኒሽን ይሆናል ማለት ነው። እንግዲህ ሴል የምንለው የማንኛውም የህይወት ክፍላችን ህይወት ያለው ነገር መሰረታዊ ስትራክቸራል የሆነ እንደዚሁም ፈንክሽናል አካል ነው ማለት ነው። ሴል የምንለው ለማንኛውም ህይወት ላላቸው ነገሮች ዩኒትስ ኦፍ ኦርጋኒዝም ሴልስ though very small ናቸው it's extremely complex ናቸው it acts as an autonomous unit that means able to carry out its activities independently ማከናወን ይችላሉ ማለት ነው። እነዚህ ሴሎች በጣም ትንንሽ ናቸው ስንል በጣም መሰረታዊ የስትራክቸራል ፈንክሽናል ዩኒቶች ናቸው ስንል ጥቃቅን ናቸው ወይም ትንሽ ናቸው። ይሁን እንጂ በጣም ደግሞ ኮምፕሌክስ ስትራክቸር ወይም ሲስተም ነው በጣም እጅግ የተወሳሰበ የሆነ ሲስተም ወይም የሚሰሩት ስራ በሰፊው ከታችን እንመጣለን። እንደዚሁም በተጨማሪ ኦቶኖመስ ናቸው ራሳቸውን የቻሉ ስራቸውን ኢንዲፔንደንትሊ ማከናወን የሚችሉ ናቸው ማለት ነው ሴሎች ስንል ባጭሩ። በተጨማሪም can carry out ምንድነው ሴሎች ስንል የህይወት ያላቸው ነገሮች ስትራክቸራል እና ቤዚክ ስትራክቸራል ፈንክሽናል ዩኒት ናቸው ስንል ምንድነው የሚያደርጉት ሴሎች በዋናነት ስንል አንደኛው it can carry out biological processes. It can oxidize the food molecules to produce energy, store this energy rich molecules by using nutrient molecules. It can build new structure, can replace worn out of cell. It can
respire and exchange gases with its surroundings. It can replace its own self. It can maintain homeostasis, and each cell has its own life span ይለናል። እነዚህ ዋና ዋና ከኤነርጂ ፕሮዳክሽን ስንል የመጀመሪያው ኤነርጂ ፕሮዳክሽን ልክ ምግብን ኦክሲዳይዝ በማድረግ ለህይወታችን ለላይፋችን አስፈላጊ የሚሆኑ ኤነርጂዎችን ያመነጫል ማለት ነው። ምግብን ኦክሲዳይዝ በማድረግ ማለት ነው። ወደፊት ላይ ስለ ኤነርጂ ትራንስፎርሜሽን ምናምን በሰፊው ስለሚመጣ እዛ ላይ ዲቴል እንመለከታለን። it can oxidize ፉድ ሞለኪውሎችን ኤነርጂን ፕሮዲዩስ ለማድረግ ማለት ነው። በተጨማሪም ቢልዲንግ እና ሪፔር ላይ ቢልዲንግ ሰውነታችንን በመገንባት በመጠገን ላይ አዳዲስ ስትራክቸሮችን ለመገንባት እንደዚሁም ያረጁ ካሉ ደግሞ ወርናውት ለማድረግ እነሱን ለመተካት ሪፕሌስ ለማድረግ ወርናው ያረጁ ካሉ እነሱን ሪፕሌስ ለማድረግ ሴሎችን እንጠቀማለን። በተጨማሪም ለሪስፓይሬሽን and it can respire and exchange gas with surrounding የሱ ሰራውንዲንጉ ላይ አካባቢ ላይ ካለው ጋር በጋዝ ኤክስቼንጅ ያደርጋል ማለት ነው ሴሎች። በተጨማሪም ሪፕሌስመንት ደግሞ it can replace its own self አንድ በጣም አሜዚንግ ከሆነ ነገሮች ሴሎች የመባዛትና ራሳቸውን የመተካት የሚገርም ወይም አስደናቂ የሆነ አቢሊቲ ችሎታ አላቸው ማለት ነው። በተጨማሪም ሆሞስታሲስ በውስጣቸው ያለው ኢንተርናል ኢንቫይሮንመንትን ስታብል ሜንቴን ማድረግ ይችላሉ። ኢንተርናል ኢንቫይሮንመንት ሞር ስታብል አርጎ ያመጠበቅ ሆሞስታሲስ ምንለው ያ ነው። ኢንተርናል ኢንቫይሮንመንት ስታብል ሆኖ ያን ሜንቴን ማድረግ ነው ሆሞስታሲስ የምንለው ማለት ነው። የራሳቸው በውስጣቸው ያለውን ሁኔታ ኢንተርናል ኢንቫይሮንመንትን ሞር ስታብል የማስተካከል ማድረግ ይችላሉ ማለት ነው። በአጠቃላይ ምንድነው ያለው ሴሎች ቤዚክ ስትራክቸር ዩኒቶች ናቸው ብለናል። እንግዲህ አሁን በኋላ ላይ ኤነርጂ ትራንስፎርሜሽን ላይ ስንመጣ የምናየው ኮምፕሌክስ የሆኑ ነገሮች የሚካሄዱት በአጠቃላይ ሴል ውስጥ ነው። ለምሳሌ ሴሉላር ሪስፓይሬሽን በኋላ በሰፊው እንመጣበት። ሴሉላር ሪስፓይሬሽን እነዚህ ማይቶኮንድሪያ ሳይቶሲል ምናምን የምንላቸው ግላይኮላይሲስ እንደገና ክረብ ሳይክል ናዴችን እየተጠቀመ ኤሌክትሮን ትራንስፖርት ቼን ምናምን የምንለው ኮምፕሌክስ ሎወር ግሬድም ላይ ስለተማራችሁ እነዛን ሁሉ የሚያደርገው የሚከናወኑት እዚህ ሴል ውስጥ ላይ ነው ማለት ነው። ስለዚህ በጣም ኢምፖርታንት ፓርት ኦፍ የህይወት ያላቸው ነው። በአጠቃላይ ሴል ምንድነው ብለናል? ሴል ኢዝ ቤዚክ ዩኒት ኦፍ ላይፍ ነው። የህይወት መሰረታዊ ፓርት ወይም ዩኒት ነው ብለናል። ኦቶኖመስ ናቸው ብለናል። ሴሎች ማንኛውም ህይወት ያለው ነገር መሰረታዊ ስትራክቸራል እንደዚሁም ፈንክሽናል ዩኒቶች ናቸው ብለናል። ምንም እንኳን ትንሽ ቢሆኑ ኤክስትሪምሊ ኮምፕሌክስ ናቸው። እጅግ ውስብስብ የሆኑ ሲስተሞች ወይም ስርዓቶች አሏቸው። ኦቶኖመስ ናቸው እያንዳንዱ። that means it doesn't necessarily need ሌሎች ሴሎችን ማለት ነው። ባዮሎጂካል ቤዚክ የሚባሉ ባዮሎጂካል ፕሮሰሶችን ለማካሄድ መሰረታዊ የሚባሉ ባዮሎጂካል ፕሮሰሶችን ለማከናወን ሌላ ሴል አያስፈልጋቸውም። ኢንዲፔንደንትሊ ያንን በራሳቸው ማከናወን ይችላሉ ብለናል። ኤነርጂ ፕሮዳክሽን ኃይል ምግብን ኦክሲዳይዝ በማድረግ ኃይል ኤነርጂን ለማመንጨት ልክ እንደ ግሉኮስ ምናምን የመሳሰሉ እነሱን ኦክሲዳይዝ ያደርጋሉ ብለናል። የቻፕተር 2 ላይ የተማርነው ልክ እንደ ግሉኮስ የመሳሰሉ ሞለኪውሎችን በመጠቀም ኤነርጂን ደግሞ ስቶር ያደርጋሉ ማለት ነው። ሌላው ከኤንቫይሮንመንት ጋር ኢንተራክሽን አላቸው። ግሮዝ ለሜንቴናንስ ሰውነታችንን ቢልድ ለማድረግ እነዛን ኤነርጂዎችን በመጠቀም አዳዲስ እና ቦዲ ስትራክቸሮችን ቢልድ ያደርጋሉ፣ ሪፔር ያደርጋሉ። ያረጁ ያሉ ካሉ የተጎዱ ካሉ ራሳቸውን ክፍሎችን እዛው መተካት ይችላሉ። ከኤንቫይሮንመንታቸው ጋር ጋዝ ኤክስቼንጅ ያደርጋሉ። በሪስፓይሬሽን ሆሞስታሲስን ሜንቴን ያደርጋሉ። እያንዳንዱ ኢች ሴል ኢትስ ኦን ላይፍ ስፓን
አለው። ኤቭሪ ሴል የራሱ ስፔሲፊክ የሆነ ላይፍ ስፓን አለ። እያንዳንዱ ሴል የራሱ የሆነ የህይወት ዘመን አለው ማለት ነው። በጣም አሜዚንግ ከሆነው ሪፕሌስ የማድረግ ችሎታው ማለት ነው። የላይፍ ስፓን አለው፣ የህይወት ዘመኑ ሳይክል አለ። ያን ግን አንዱ በሚሞት ጊዜ ያን ሪፕሌስ የማድረግ አቅም አለው። በዛ ምክንያት ነው ህይወትም የሚቀጥለው ማለት ነው። የሰው ልጆች ህይወት ወይም ኦርጋኒዝሞች ህይወት የሚቀጥለው በዛ ላይፍ ስፓኑ ሲቀጥል ሪፕሌስመንት በመኖሩ ነው በሴሎች ማለት። አሁን ወደ ሴል ቲዮሪ እንሄዳለን። ስለ ሴሎች በሰፊው ሴል ምንድን ነው የሚለውን ነገር ከተረዳም በኋላ ከሴል ቲዮሪ ጆርኒው ከዚህ ፈርስት ታይም ዲስከቨር ከተደረገ በኋላ ሴልን ሳይንቲስቶች ካገኙ በኋላ አይደንቲፋይ ካረጉ በኋላ ያለውን ጆርኒ በአጠቃላይ እንመለከት። ኢን ሚድ 16th ሴንቸሪ ማለት ነው ቫን ሌeuwenhoek Anton van Leeuwenhoek was the first person to see microorganisms by his microscope. He called the tiny organisms that he observed animalcules, meaning little animal. ለመጀመሪያ ጊዜ የሴል ቲዮሪን ከመጀመሪያው ጀምሮ በምንመለከት ጊዜ ከ17ኛው ክፍለ ዘመን ወይም 16ኛው ክፍለ ዘመን አጋማሽ ጀምሮ እስከ ዛሬው ሞደርን ባዮሎጂ ድረስ ያለውን በተለያዩ ስቴጆች አድርገን ነው፣ በአንድ ጊዜ አይደለም። አሁን በኋላ ላይ ቀጥሎ ሞደርን የሴል ቲዮሪ ኮንሰፕቶችን እንመለከታለን። እነሱ የመጡት በተለያዩ ስቴጆችን ሳይንቲስቶች ያለፏቸው ግኝቶችን በመመርኮዝ ነው። ሞደርን ባዮሎጂ ወይም ሴል ቲዮሪን ድራይቭ የምናደርገው የመጀመሪያው በ1960ዎቹ ወይም ሚድ 16ኛው ክፍለ ዘመን በ17ኛው ክፍለ ዘመን አጋማሽ አካባቢ አንቶን ሌeuwenhoek ምን እንትን አለ በራሱ በሰራው ማይክሮስኮፕ በመጠቀም የመጀመሪያ ጊዜ ጥቃቅን ነፍሳትን ተመለከተ። እነዚህ ነፍሳት ምን አላቸው? አኒማል ኩለስ ወይም ትናንሽ እንስሳት ማይክሮ ኦርጋኒዝም ማለት ነው በማለት ጠራቸው። ከዛ in 1665 Robert Hooke was the first to observe the tiny box-like structure in tree cork and called it cells. ከዛ በኋላ ሮበርት ሆክ በ1665 የኮርክ ይሄ ዛፍ ላይ ያለው ስላይስ ፓርቱ የሚመስል ነገር የዛፍ ስላይስ ፓርት የሚመስል ነገር በሚመለከትበት ጊዜ ትንንሽ የሆኑ ስላይስ ፓርቶችን ትንንሽ ክፍሎችን ተመለከተ። እነዚህ ክፍሎች ደግሞ ከምን ጋር ተመሳሰለበት? የሚኖርባቸው ሩሞች አሉ አይደል? ትንንሽ ክፍሎች እነሱን ከሱ ጋር እንትን ብሎ ያንን ስላስታወሰው ሴል ብሎ ጠራቸው ማለት ነው። በዛ ምክንያት ነው ሴል የሚለውን ስያሜ ለመጀመሪያ ጊዜ የተሰጠው በሮበርት ሁክ አማካኝነት ነው። ሃይፖቴሲሶች ከዛ በኋላ መጡ። በዋናነት አሁን ወደ እዚህ ጋር የምታያቸው እነ ሽላይድን እና ሾወን የሞደርን አሁን ስለ ሴል በሰፊው ሀሳቦችን ያመጡት እነሱ ናቸው። ኦልሞስት ከ200 ወደ 200 ዓመት በኋላ 1838 አካባቢ ፎርማሊ ሃይፖቴሲስ that cells make up the part of living things was advanced by Matthias Schleiden and Theodor Schoen ነው። በዋናነት አድቫንስድ የሆነውን ፎርማል ሃይፖቴሲስ ምንድነው የሚለው ይሄ ሁሉም ሊቪንግ ቲንጎች ወይ ህይወት ያላቸው all living things are made up of cells የሚለውን ጽንሰ ሐሳብ ያመጡት እነዚህ ሁለት ሳይንቲስቶች ናቸው በዋናነት። ከዛ በኋላ in 1855 ከዛ ከኦልሞስት ወደ ከ15 ዓመት በኋላ ከ17 ዓመት በኋላ Virchow showed that all cells arise from pre-existing cells በሴል ዲቪዥን አማካኝነት ነው። በዋናነት በ1855 ቨርሾው
ምን ፕሮቫይድ አደረገ? ከዛ በኋላ የሚነሱ ጥያቄዎች ምክንያቱም የሽላይድን እና የሾወን የቴዎዶር ሾወን ጽንሰ ሀሳብ ሁሉም ኦል ሊቪንግ ቲንግስ አር ሜድ አፕ ኦፍ ሴልስ ነበር። ግን ያ ሌላ ጥያቄ ይፈጥራል። እነዛ ሁሉም ህይወት ያላቸው ነገሮች ከሴሎች ከተፈጠሩ እነዛ ሴሎች መጀመሪያውንም ከየት መጡ የሚለው ጥያቄ ተነስቶ ነበር። ያን ጥያቄ 1855 ላይ ቨርቹኦ ያን ጥያቄ መልስ ሰጠን ማለት ነው። ሃይፖቴሲሱ ሙሉ አይደለም። ምን በማለት ሁሉም ሴል ኦል ሴልስ አራይዝ ፍሮም ፕሪ-ኤግዚስቲንግ ሴልስ በምን አማካኝነት? በሴል ዲቪዥን አማካኝነት ነው በዋናነት። እነዚህ 1855 ላይ ቨርቹኦ አዳዲስ ሴሎች ኬት ይመጣሉ የሚለውን ጥያቄ በሚነሳበት ጊዜ ማንኛውም ሴል የሚገኘው ፕሪ-ኤግዚስቲንግ ከነበረ ሴል ነው በማለት ቲዮሪው ሙሉ እንዲሆን አስችሏል ማለት ነው። ወደ ሴል ቲዮሪ ሴል ቲዮሪ ኢን ኢትስ ሞደርን ፎርም ኢንክሉድ ዘ ፎሎዊንግ ስሪ ፕሪንሲፕሎችን ያካትታል ይላል። ሞደርን ቲዮሪ እንግዲህ ቅድም ሴሎች አውርተናል። ዩኒት ላይፍ ኦፍ ሴልስ ቤዚክ ስትራክቸር እና ፈንክሽናል ዩኒት ናቸው ብለናል። በጣም ኮምፕሌክስ እና ብዙ ስራዎችን ያከናውናሉ። ለኤነርጂያችን፣ ለኤነርጂ ፕሮዳክሽን ላይ፣ ጋዝ ኤክስቼንጅ ላይ፣ ሜንቴናንስ ላይ፣ ሆሞስታሲሳችን ከመጠበቅ ሪፕሌስመንት ላይ ብዙ ሚና አላቸው እነዚህ ሴሎች ብለናል። የሴል ቲዮሪም ደግሞ ከነ ለርንሆክ፣ ሮበርት ሁክ፣ ሽላይድን እና ሾወን ከዛ በኋላ ቨርቹኦም ሁሉም ሴሎች ከፕሪ-ኤግዚስቲንግ ሴል ነው የሚመጡት ብሎ ኦር ኮምፕሬሄንሲቭ የሆነ የሴል ቲዮሪ እንዲፈጠር ሞደርን ፎርም ኦፍ ሴል ቲዮሪ እንዲመጣ ያስቻሉ ናቸው። እነዚህም በተለይ የሳይንቲስቶች እና ኮንትሪቢዩሽን ናቸው። ለርንሆክ፣ ለርንሆክ፣ ሮበርት ሁክ፣ ሽላይደን፣ ሾወን፣ ቨርቹኦ ምን አይነት ሚና እንደነበራቸው በደንብ ማጥናት ይጠበቅባቸዋል ማለት ነው። ስለዚህ አሁን ደግሞ ሳይንቲስቶች በዋናነት በሞደርን የሴል ቲዮሪ ላይ 3 ኮር ፕሪንሲፕሎች አሉ። ሊቪንግ ቲንግን ወይም ሴልን ዲፋይን ሲያደርጉ 3 ዋና መሰረታዊ ፕሪንሲፕሎች አሉ። የመጀመሪያው all organisms are composed of one or more cells within which life process of metabolism ስንል turning food into energy ማለት ነው። ወደ ኤነርጂ የሚቀየርበት እና ሜታቦሊዝም እንደ ሄሪዲቲ ኦከር በዲኤንኤ አማካኝነት። ሁለተኛው ደግሞ ሴልስ አር ስሞለስት ሊቪንግ ቲንግስ the basic unit of organization of all organisms የሚለው። ሶስተኛው ደግሞ የቨርቹኦ ሴልስ arise from pre-existing ሴል። አንደኛ የሜታቦሊዝም እና ሄሪዲቲያቸው ቤዚክ ዩኒት መሆናቸው፣ በተጨማሪም ደግሞ ኦሪጂን ኦፍ ሴል ደግሞ እዛው ፕሪ-ኤግዚስቲንግ መሆኑን። ኢን ኔቸር ዊ ሃቭ 2 ካታጎሪስ ኦፍ ሴሎች አሉ በተፈጥሮ ማለት ነው። 2 አይነት የሴል አይነት አሉ። የመጀመሪያው ፕሮካሪዮቲክ ሴሎች ናቸው። ፕሮካሪዮቲክስ ያው ሲምፕል የሆኑ ሴሎች ኒውክለስ የሌላቸው ማለት ነው። እንደ ባክቴሪያ ባክቴሪያ የመሳሰሉ። ዩካሪዮቲክ ሴሎች ደግሞ ሞር ኮምፕሌክስ የሆኑ ኒውክለስ ያላቸው፣ ሌሎች ደግሞ ስፔሻላይዝ ፓርቶች ኦርጋኔሎች ያላቸው በጣም ኮምፕሌክስ እኛ የሰው ልጆች እንስሳትን ምናምን የመሳሰሉ ማለት ነው። እነዚህ 2 የሴል አይነቶች ናቸው በዋናነት የምናውቃቸው። ስለዚህ 3ቱም ፕሪንሲፕሎች ምንድን ናቸው የሚለውን በደንብ መለየት የዘመናዊ ሞደርን ሴል ቲዮሪ ላይ ሳይንቲስቶች ማንኛውም ህይወት ያለው ነገር ሊያሟላቸው የሚገባ 3 መሰረታዊ ኮር ፕሪንሲፕሎች አሉ ብለዋል። የመጀመሪያው ምንድነው? ኦል ኦርጋኒዝምስ አር ሁሉም በሜታቦሊዝም እና ሄሪዲቲ ማንኛውም ፍጡር ከአንድ ወይም ከዛ በላይ ከሆኑ ሴሎች የተሰራ ነው። እነዚህ ሴሎች ውስጥ ኤነርጂን ማለትም ምግብን ወደ ኤነርጂ የሚቀይርበት ሜታቦሊዝም ስንል ሁለቱም አናቦሊዝም ካታቦሊዝም ፕሮሰሶችን ያካትታል። ፈርዘር ኤነርጂ ትራንስፎርሜሽን ላይ በደንብ እንመጣበት። ሌላ ደግሞ ምንድነው? የመጀመሪያው ፕሪንሲፕል ዲኤንኤ የሚተላለፍበት በኒውክለስ አማካኝነት የዘር
መረጃዎች ከፓረንቶች ወደ ጀነሬሽን የሚተላለፍበት። ሁለተኛው ደግሞ ፕሪንሲፕል ምንድነው? ሴሎች ቤዚክ ዩኒቶች ናቸው። ሴሎች ትንሽ የህይወት አካሎች ወይ ፓርቶች ናቸው። ማንኛውም ፍጥር መሰረታዊ ኦርጋናይዜሽን ኦፍ ኦል ቤዚክ ዩኒት ኦፍ ኦል ኦርጋናይዜሽን ኦፍ ኦል ኦርጋኒዝም የሁሉም ህይወት ያላቸው ነገሮች መዋቅራዊ መሰረታቸው እነዚህ ሴሎች ናቸው። ሶስተኛ ላይ ደግሞ ሴልስ አራይዝ ፍሮም ፕሪቪየስሊ ኤግዚስቲንግ ቨርቹ ያረጋገጠው ማለት ነው። አዳዲስ ሴሎች ሁልጊዜም የሚገኙት ቀደም ሲል በሴል ዲቪዥን አማካኝነት ቀደም ሲል ከነበረ ሌላ ሴል ነው የሚለው ነው። በተጨማሪም ሁለት አይነት የካቴጎሪ ኦፍ ሴሎች አሉ፣ ፕሮካሪዮቲክ፣ ዩካሪዮቲክ። ፕሮካሪዮቲክ የምንላቸው ሲምፕል ናቸው፣ ኒውክለስ የሌላቸው ናቸው። እንደ ምሳሌ ባክቴሪያን ጠቅሰናል። ዩካሪዮቲክ የምንላቸው ደግሞ ኮምፕሌክስ የሆኑ ኒውክለስ ያላቸው የተለያዩ ኦርጋኒክ ክፍሎች ያላቸው በሰፊው ቀጣይ ላይ እንመጣባቸዋለን። ለምሳሌ የሰው ልጆች፣ እጽዋት፣ እንስሳት እነዚህ የዩካሪዮቲክ ሴል አይነቶች ናቸው። ቤዚካሊ የባዮሎጂ ኮንሰፕቶች ናቸው እዚህ ጋር የምናያቸው። በአጠቃላይ ለምሳሌ ስለ ሴል ስናጠና የባዮሎጂ ፓርት ነው። ሳይቶሎጂ፣ ፊዚዮሎጂ፣ ሳይቶሎጂ ስለ ሴል ያጠናል። ዩኒት 1 ላይ እንደምታሰሩት ሎወር ግሬድም ላይ ፊዚዮሎጂ ስለ ፈንክሽናቸው እንዴት እንደሚሰሩ እነዚህ ሴሎች። ሂስቶሎጂ ደግሞ ስለ ቲሹዎች እንዴት ሴሎች ተሰባስበው ቲሹዎችን እንደሚፈጥሩ ደግሞ ጄኔቲክሳችን በጄኔቲክስ ደግሞ ዲኤንኤያችን የዘር መረጃዎቻችን የዘር እንትኖቻችን እንዴት ይተላለፋሉ የሚለው ነው። በአጠቃላይ ያ ኮምፕሌክስ የሆነው የሰው ማለት ከአተም ጀምሮ አተሞች፣ ሞለኪሎች ከዛ በኋላ ሴሎች እያለን ሴሎች ደግሞ ኦርጋኖችን ኦርጋን ከዛ ኦርጋን ሲስተም ኦርጋኒዝም ፖፑሌሽን ኮሚኒቲ ብለን እስከ ትልቁ ኢኮሲስተምን እዛ ድረስ እነዚህ ስቴጆችን እያለፉ ነው የሚሄዱት። ፈርዘር በሌሎች ዩኒቶች እንመጣባቸዋለን። አሁንም ፕሮካሪዮቲክ ሴሎችን እና ዩካሪዮቲክ ሴሎችን ዲፍረንሺየት እናደርጋለን። ምንድነው ከዲፊኒሽናቸው ጀምሮ ምንድነው ፕሮካሪዮቲክ ሴል፣ ምንድነው ዩካሪዮቲክ ሴል፣ ምንድነው አንድ የሚያደርጋቸው፣ ምንድነው የሚለያቸው የሚለው ማለት ነው። በመጀመሪያ ምንድነው ፕሮካሪዮቲክ ሴል የሚለው ከስሙ ስንነሳ ምንድነው ፕሮካሪዮቲክ፣ ምንድነው ዩካሪዮቲክ የሚለው ከዛ በኋላ ዲፊኒሽን እንመለከት። ፕሮካሪዮቲክ የሚለው ቃል የመጣው ከግሪክ ወርድ ነው። ፕሮ ሚኒንግ ቢፎር ወይም ፕሪሚቲቭ፣ ካሮ ሚንስ ኒውክሊየስ ማለት ነው። ካሮ ማለት ኒውክሊየስ ነው። ፕሮ ማለት ቢፎር ወይም ፕሪሚቲቭ እንደማለት ነው። ቢፎር ኒውክሊየስ እንችላለን። ዩካሪዮቲክ ደግሞ ዩ የሚለው ጉድ፣ ትሩ ኦር ዌል የሚለው ነው። ካሮ ኒውክሊየስ ነው። እሱም ትሩ ባውንድድ፣ ትሩ ኒውክሊየስ እንደማለት ነው። ይሄ የስማቸው ኦሪጂን ነው። ግን እነሱን አይደንቲፋይ ስናደርግ ፕሮካሪዮቲክ therefore prokaryotic cells are cells lacking membrane bounded nucleus or lacking membrane bounded nucleus or membrane bounded organisms like bacteria, blue-green algae, spirochetes, extra ማለት ነው። prokaryotic cells were probably the first form of life on the earth ተብሎ ነው የሚታሰቡት። ሚሲንግ ፓርታቸው they lack membrane bounded nucleus የላቸው membrane bounded ኦርጋኒዝም ማለት ነው። ፈርስት ላይፍ ነው ተብሎ ኮንሲደር ይደረጋሉ። በተለይም የመጀመሪያው እንደምን ኮንሲደር ይደረጋል? they were likely the first form of life ናቸው on earth ማለት ነው ተብሎ ነው ኮንሲደር የሚደረጉት እንደ ባክቴሪያ፣ ብሉ-ግሪን አልጌ፣ ፓራቼት። ሌሎች በተጨማሪነት የዩካሪዮቲክ ሴሎችን በምንመለከት ሰዓት bounded nucleus ናቸው or characterized by membrane bounded nucleus in the other organisms. Example in plant from algae, some of them to endosperms, and in animals from protozoa to mammals. The cells of other multi-cultural organisms like plants, animals, and fungi have
membrane bound nucleus, the hereditary material DNA is present within this nucleus ይለናል። ዲኤንኤያቸው የሚገኘው በዩካሪዮቲክ በአንጻራዊነት ሴፍሊ በኒውክለስ ውስጥ ነው ስቶር የሚሆነው። መንበሪን ባውንድ ኒውክለስ አላቸው። ስፔሻል ኦርጋኒዞች ሌሎች ኦርጋኔሎች አሏቸው ከአልጌ እስከ አንጂኦስፐርም። ይሄ በፕላንት ስንመለከት፣ በአኒማል ደግሞ ከፕሮቶዛ እስከ ማማሎች እንደዚሁም ፈንገሶችንም ያካትታል ማለት ነው። በአጭሩ ፕሮካሪዮቲክ የምንላቸው ምንድናቸው? ፎልስ ወይም ቢፎር ኒውክለስ ከሚለው ቃል የመጡ ናቸው። ኒውክለስ ከመፈጠሩ በፊት የነበረ እንደማለት ነው። ዩካሪዮቲክ የምንላቸው ደግሞ እውነተኛ ኒውክለስ ወይም ትሩ ኒውክለስ ያላቸው። ልዩነታቸውን ቤዚክ ልዩነታቸው በመምብሬን ባውንድ ኒውክለስ እና ሌሎች የተለያዩ ኦርጋኔሎች የሏቸውም ለፕሮካሪዮቲክ። በተጨማሪም እነዚህ ፕሮካሪዮቲክ የመጀመሪያ ህይወት ክፍል ናቸው። በምድር ላይ የመጀመሪያ ህይወት አይነቶች እንደሆኑ ላይክሊ ይታመናል። በኢቮሉሽንም ላይ እንደተማራችሁ እንደ ምሳሌ የሚወሰዱ እነ ባክቴሪያ፣ ብሉ ግሪን አልጌ እንደ ቤስት ኤግዛምፕል ይወሰዳሉ። በዩካሪዮቲክ ሴሎች ደግሞ በመምብሬን ባውንድ ወይ በፈሳሽ የተከበበ ኒውክለስ፣ ሌሎች ኦርጋኔሎችም ሌሎች ፈንክሽኖችን ሌሎች ተግባሮችን የሚሰሩ ኦርጋኔሎች አሏቸው። እነዚህ ኮምፕሌክስ ናቸው ብለናል። ዩካሪዮቲክ ሴሎች ከፕሮካሪዮቲክ ይልቅ ዲኤንኤያቸው ደግሞ የዘር መረጃዎች የሚገኙበት ዲኤንኤ ደግሞ በኒውክለስ ውስጥ ስቶር ሆኖ ነው የሚገኘው። እነዚህ ደግሞ ቤስት ኤግዛምፕል የሚሆኑት እና የሰው ልጆችንም ጨምሮ እንስሳት፣ እጽዋት፣ ፈንገሶች የዩካሪዮቲክ ሴል ኤግዛምፕል አድርገን በተለይ መልቲ ካልቸር ኦርጋኒዝም መልቲ ሴሉላር ለማለት ነው። መልቲ ካልቸር መልቲ ሴሉላር። ኦኬ ኮምፔር እናደርጋቸው በዲያግራም በዚህ ምስል የፕሮካሪዮቲክ እና ዩካሪዮቲክ ሴሎችን ማለት ነው። ፊቸራቸው ዲኤንኤን በምንመለከት ጊዜ ዲኤንኤ ፋውንድ ኢን ኒውክሊዮታይድ ሪጅን ነው። እዚህ ጋር እንደምትመለከቱ በምን በፕሮካሪዮቲክ እዚህ ጋር እንደምትመለከቱ በምስሉ ላይ። በዩካሪዮቲክ ደግሞ ስንመለከት ዊዝን መምብሬን ባውንድድ ኒውክለስ ነው የሚገኘው። ሳይዛቸው ዩዥዋሊ ስሞለር ናቸው። እነዚህ ዩካሪዮቲክ ፕሮካሪዮቲክ ሴሎች፣ ዩካሪዮቲኮች ደግሞ ዩዥዋሊ ላርጅ ናቸው ሪላቲቭሊ ስንመለከት። በተጨማሪም ኦርጋናይዜሽናቸውን ስንመለከት ዩዥዋሊ ሲንግል ሴልድ ናቸው። ፕሮካሪዮቲክ ሴሎች እንትኖች ደግሞ ዩካሪዮቲኮች ደግሞ ኦፍን መልቲ ሴሉላር ናቸው። ሜታቦሊዝማቸውን ስንመለከት ሜኖት ኒድ ኦክሲጅንን ላይፈልጉ ይችላሉ። ዩዥዋሊ ደግሞ ዩካሪዮቲኮች በአብዛኛው ኦክሲጅንን ይጠቀማሉ። ኦርጋኔሎች ኖ መምብሬን ባውንድድ ኦርጋኔል በፕሮካሪዮቲክ ላይ፣ ዩካሪዮቲክ ላይ ደግሞ መምብሬን ባውንድድ ኦርጋኔሎች ይገኛሉ ማለት ነው። ሰው እነዚህ ቤዚክ ፊቸሮች ናቸው ከዲኤንኤ ሳይዝ ኦርጋናይዜሽን አንፃር በምንመለከት ሰዓት። አሁን ደግሞ ፊቸራቸው ሄልድ ኢን ኮመን ባይ ፕሮካሪዮቲክ እና ዩካሪዮቲክ። እነዚህ ልዩነታቸውን ዲፈረንሺየት ካደረግን በኋላ የጋራ የሚያደርጋቸው ነገሮች ደግሞ ምን እንደሆኑ እንመለከታለን። የመጀመሪያው ሁለቱም ጋር ኮመን ፊቸር ወይም ሼርድ ፊቸር ሊሆን የሚችለው በፕሮካሪዮቲክም ዩካሪዮቲክ ሴሎች፣ ምክንያቱም ሁለቱም ፕሮካሪዮቲክም ዩካሪዮቲክም እስካሁን ስናወራ የተለያዩ የሚመስሉ ሁለቱም የጋራ የሚያደርጋቸው ብዙ ነገር አላቸው። አሁን እነሱን ነው ፊቸርስ ሄልድ ኢን ኮመን ባይ ፕሮካሪዮቲክ እና ዩካሪዮቲክ ሴሎች ላይ ኮመን የሚያደርጋቸውን ሼርድ ፊቸሮችን እንመለከታለን። የመጀመሪያው ፕላዝማ ሜምብሬን ኦፍ ሲሚላር ኮንስትራክሽን። በሁለቱም በፕሮካሪዮቲክም ዩካሪዮቲክ ሴሎችም ፕላዝማ ሜምብሬን ናቸው። ባውንድሪው ፕሮቴክት የሚደረግበት ማለት ነው። ሁለቱም ፕላዝማ ሜምብሬን አላቸው። ተመሳሳይ የሆነ ኮንስትራክሽን
የሚከላከሉበት ማለት ነው። ሁለቱም ተመሳሳይ የሆነ የፕላዝማ ሜምብሬን አላቸው ፕሮካሪዮቲክ ዩካሪዮቲኮች። ሌላው ከጄኔቲክ ኢንፎርሜሽን አንፃር ጄኔቲክ ኢንፎርሜሽን ኮድ ኢን ዲኤንኤ ዩዚንግ አይደንቲካል ጄኔቲክ ኮድ ይኖራቸዋል። ሁለቱም ዲኤንኤ እና አይደንቲካል የሆነ ጄኔቲክ ኮዶችን ኢንፎርሜሽኖችን ስቶር ለማድረግ መረጃዎችን ስቶር ለማከማቸት ዲኤንኤ እና ተመሳሳይ የሆኑ ሲሚላር ጄኔቲክ ኮዶችን ሁለቱም ይጠቀማሉ። ሌላው ኮመን ፊቸራቸው ሼርድ ሲሚላር ሜካኒዝም ፎር ትራንስክሪፕሽን ኤንድ ትራንስሌሽን በትራንስሌሽን ኦፍ ጄኔቲክ ኢንፎርሜሽን ኢንክሉዲንግ ሲሚላር ራይቦዞምስ በፕሮቲን በሚያመርቱ ጊዜ ሁለቱም ተመሳሳይ ሜካኒዝምን ይጠቀማሉ። ዲኤንኤን ለማንበብ ትራንስክሪፕሽን እና ትራንስሌሽን ላይ ሁለቱም በተመሳሳይ ሂደት ፕሮቲንን ከማምረት አንጻር ዲኤንኤን ለማንበብ ፕሮቲንን ለማምረት ተመሳሳይ ዘዴዎችን ትራንስክሪፕሽን እና ትራንስሌሽን ይጠቀማሉ። በተጨማሪም ራይቦዞሞችን ይጠቀማሉ ማለት ነው። ሌላው ሼርድ ሜታቦሊክ ፓዝዌይ ሁለቱም የጋራ የሚያደርጋቸው ሜታቦሊክ ፓዝዌይ ወይ የኤነርጂ ፕሮሰሳቸው ኤነርጂን ለማመንጨት የሚጠቀሙበት ሜታቦሊክ ፓዝዌያቸው ተመሳሳይ ነው ማለት ነው። ኃይልን ለመጠቀም ለምሳሌ እንደ ግላይኮላይሲስ ያሉ ኃይልን ፕሮዲስ ለማድረግ የተለያዩ መንገዶችን ይጠቀማሉ። ሲሚላር apparatus for conservation of chemical energy as ATP located in plasma membrane of prokaryotic and the mitochondrial membrane of eukaryotic cell ማለት ነው። ATP እንግዲህ የካሽ ፎርም ኦፍ ኤነርጂ ነው። ለሴሎቻችን በሰፊው ስለ ኤነርጂ ትራንስፎርሜሽን ላይ በቀጣይ እንመጣበታለን። ሁለቱም ኃይልን ወይ ኤነርጂን በኤቲፒ መልክ ነው ስቶር የሚያደርጉት። ሴሎቻችን ለኪክ ለሆነ ነገር ወይም ለአፋጣኝ ነገር እንደ ኤነርጂ የምንጠቀመው በኤቲፒ ፎርም ስቶር የሆኑትን ስለሆነ ማለት ነው። ሌላው similar mechanism for synthesizing and inserting membrane protein ይህም ተመሳሳይ ነው። proteasomes protein digesting structure of similar construction between archaea bacteria and the eukaryotes ይሄ ከዌስት ማኔጅመንት ጋር ማለት ነው። ሁለቱም ፕሮቴዞመስን ይጠቀማሉ ፕሮቲን ዳይጀስቲንግ ስትራክቸር ማለት ነው። በተመሳሳይ ስትራክቸር ይሄ እንግዲህ አሁን ያየናቸው ሁሉ ኮመን የሚያደርጋቸው ፊቸሮች ናቸው። ምንን ዩካሪዮቲክ እና ፕሮካሪዮቲክ ምንም እንኳን የተለያዩ ቢመስልም ቀደም ፕሮካሪዮቲክ ምንድነው ብለናል? ሲምፕል ሴል ናቸው እንደ ባክቴሪያ የመሳሰሉ ማለት ነው። ሜምብሬን ባውንድድ ኒውክሊየስ የሌላቸው ናቸው፣ ያላክ ያደርጋሉ። ዩካሪዮቲክ ምንላቸው ደግሞ በጣም ኮምፕሌክስ ናቸው ብለናል። አሁን በከታች በተለይ የፕላንት ሴል እና አኒማል ሴልን ስንመለከት በደንብ እናያቸው። በጣም ኮምፕሌክስ የሆኑ ኦርጋኔሎች ያለባቸው ናቸው። እንደ ፕላንት አኒማሎች የፕላንት ሴሎች የአኒማል ሴሎች የመሳሰሉ ኒውክሊየስ አላቸው። በተጨማሪ ሜምብሬን ባውንድድ የሆኑ የተለያዩ ኦርጋኔሎች አላቸው ማለት ነው። የእጽዋት ሴሎች የራሳቸው ፊቸሮች አሏቸው። አሁን ለምሳሌ እዚህ ጋር ከታች other categories of cells animal cell ይሄን ምስል በደንብ ተመልከቱ ምን ያህል ኮምፕሌክስ እንደሆኑ የዩካሪዮቲክ ሴሎች የፕላንት ሴል እና አኒማል ሴል እና ኮምፔር ማድረግ ትችላላችሁ። የዩካሪዮቲክ ሴሎችን ፈርዘር ለምሳሌ ፕላንት ሴል ላይ ስንመለከት ሴል ዎል አለው በተለየ መልኩ ከአኒማል ሴል። እዚህ ጋር እንደምትመለከቱት ሴል ዎል አላቸው። ሴል ዎል አለ። ክሎሮፕላስት እጽዋት ላይ ነው ያለው ፕላንት ሴሎች ላይ፣ ምክንያቱም ለፎቶሲንተሲስ ፕሮሰስ ስለምንጠቀመው። ላርጅ ቫኪዩል እዚህ ጋር የምትመለከቱት ትልልቅ ቫኪዩሎች እነዚህ ማለት ነው በፕላንት ሴል ነው ያሉት። ሌሎች ኮመን የሚያደርጓቸው ፊቸር እዚህ ጋር ደግሞ ለየት የሚያደርጓቸው ለምሳሌ አኒማል ሴል ላይ ለምሳሌ ሴንትሮሎች አኒማል ላይ ነው የሚገኙት። ላይሶዞምስ እነዚህ ላይሶዞምስ እነዚህ አኒማል ሴል ላይ የሚገኙ ሌሎችንም እዚህ ጋር ሴል ሜምብሬን ናቸው። በደንብ ማይቶኮንድሪያ ምናምን በደንብ
እዚህ ጋር ያሉ ምስሉ ላይ ያሉ እንትኖችን በደንብ በማስተዋል ተመልከቱ። እንዲህ ዲፍረንሺየት ልዩነታቸውን ለማወቅ ማለት ነው። ፈተና ላይ ትጠይቃላችሁ። የፕላንት ሴል እና አኒማል ሴል በምናባችሁ መሳል ይኖርባቸዋል ልዩነታቸው። ሴል ዎል ላይ፣ ክሎሮፕላስት ላይ፣ ላርጅ ሴንትራል ቫኪዩል ፕላንት ላይ ያለ፣ አኒማል ላይ ደግሞ ሴንትሮሎይስ፣ ላይሶዞምስ የመሳሰሉ የራሱ የሆነ ፊቸር ወይም የተለየ ኦርጋኔሎች አሉ። ኮመን የሚያደርጋቸው ደግሞ ተመሳሳይ፣ ለምሳሌ ሁለቱም ጋር ኒውክለስ አለ። ኦፍ ኮርስ ማይቶኮንድሪያ አለ። ፓወር ሃውስ ነው ማይቶኮንድሪያ። ማይቶኮንድሪያ የምንለው ሴሎች ኃይል ያመነጩትን የሚያከማቹበት ሴል፣ የዩካሪዮቲክ ሴሎች ኃይል የሚያመነጨው ፓርት ወይም ፓወር ሃውስ ተደርጎ የሚወሰደው ማይቶኮንድሪያ። ኤቲፒ በሁሉም ሴሎች ውስጥ ያለ ኃይል ምንጭ ነው ብለናል። እነዚህ ደግሞ ማይቶኮንድሪያዎች ዩካሪዮቲክ ሴሎች ውስጥ ፓወር ሃውስ ናቸው፣ የኃይል ማመንጫ አይነት ብለናል። ማይቶኮንድሪያ በሁለቱም ፓወር ሃውስ ያሉ ማለት ነው። ራይቦዞምስ፣ ሴል ሜምብሬን እነዚህ ኮመን ፓርት ናቸው በአኒማልም በፕላንት ሴልም። እነዚህን በደንብ አድርጋችሁ መለየት ይጠበቅባቸዋል። the four major ፓርቶች ደግሞ the typical eukaryotic ሴል ላይ 4 ሜጀር ፓርቶች አሉ። ፕራይመሪ ኮምፖነንት ያ ቲፒካሊ ዩካሪዮቲክ ሴሎችን ምንለይበት ሜጀር ፓርትስ ምንላቸው 4 ዋና ዋና የሴል ክፍሎችን እንመለከታለን። ሴል ዎል፣ ኒውክለስ፣ ሳይቶፕላዝም እና ፕላዝማ የሚለው ማለት ነው። በዚህ ፓርት እዚህ ጋር አጠቃላይ ዩካሪዮቲክ ሴሎችን ቅርጻቸውን በፍሎ ቻርት አድርገን እንመለከታለን። ሴሎች ፕራይመሪ ኮምፖነንቶች በተለይ አሁን እዚህ ጋር በዋናነት የዩካሪዮቲክ ሴሎችን ነው የምንመለከተው። ያላቸውን መዋቅሮች እንመለከታለን። ሴል ዎል፣ ኒውክለስ፣ ሳይቶፕላዝም እና ፕላዝማ በማለት ያው ሴል ዎል ስንል ይሄ እያንዳንዱን ዲቴል ከታች እንመጣባቸዋለን ለየብቻ ማለት ነው። ሪጅድ የሆነ አውተር ላየር ነው በእጽዋት በእንስሳት በእንስሳት የለም። በእጽዋትና በተጨማሪም ፈንገሶች ምናምን ላይ ይሄ ኤክስተርናል ፓርት ላይ የሚገኝ በእንስሳት የማይገኝ ነው ሴል ዎል። አንድ የዩካሪዮቲክ ሴል የሚገነባው በዋናነት በእነዚህ መገለጫዎች ናቸው። እነዚህ እንደ አንድ ፓርት ሴል ዎል በአኒማል ሴል የለም፣ ግን በእጽዋትና በፈንገስ በዋናነት ይገኛል። ሌላው ኒውክለስ ነው። ሴል ዎል ኒውክለሶች ይሄ ኮማንድ ሴንተር ነው፣ ዋናው በቃ ኮንትሮል ሴንተር ዋናው የዲኤንኤዎች ምናምን እነዚህን የሚቆጣጠር ብሬኑ ማለት ነው። የሴሉ ዋናው ፓርት የሚቆጣጠረው ሴንትራል ኮማንዱ ነው ኒውክለስ። በሰፊው ቀጣይ እንመጣበታለን። በተጨማሪም ሶስተኛ ሳይቶፕላዝም የምንላቸው ይሄ ጄሊ ላይክ ሰብስታንስ እያልን የተማርናቸው ጄሊ ላይክ ሰብስታንስ በሴል ውስጥ እንደ ጄሊ አይነት ፈሳሽ ነገሮች ናቸው። እሱንም ሰፋ ባለመልኩ እንመጣባቸዋለን። ሌላኛው ደግሞ አራተኛው ፕላዝማ መንበሬን ወደ ሴል የሚገቡ እና የሚወጡትን ኢንተር ኤግዚት የሚያደርጉ ነገሮችን ወደ ሴል የሚገቡ የሚወጡ ነገሮችን የሚቆጣጠር እንደ ኮንትሮል ባውንደሪ ሆኖ ነው የሚያገለግለው። አራቱንም ለየብቻ እንመጣበታል። እዚህ ጋር በፍሎ ቻርት ላይ ሴሎችን በተለያየ የከፋፈለ ያስቀምጥልናል። ከሴል መንበሬን፣ ፕላዝማ መንበሬን ሄራርኪዎችን ማለት ነው በተለያዩ ክፍሎች ወይም በተለያዩ መዋቅሮች ሴሎችን ይከፋፍላል። የመጀመሪያው ሴል መንበሬን ነው። ፕሮቶፕላዝማ አለ፣ ኒውክለስ። ሴል መንበሬንን ስንመለከት ወይም ፕላዝማ መንበሬን የምንለው እንደ ቆዳ ከላይ የሚል ነው። እንደ ፕሮቴክቲቭ ወይም እንደ መከላከያ እንደ ቆዳ ሆኖ የሚያገለግል ነው ሴል መንበሬን። ፕሮቶፕላዝም ወይም ሳይቶፕላዝም የምንላቸው ደግሞ ከኒውክለስ ውጭ ያለው በመንበሬን ውስጥ የሚገኝ ማንኛውም ነገር ይኖራል። እሱም ለሁለት ይከፈላል። እዚህ ጋር እንደምታዩት ሴል ኦርጋኔል፣ ሳይቶሴል። በቀጣይ በሳይቶሴል የምንለው ፈሳሽ የሆነ ነው፣ ልክ እንደ ሶፕ አይነት ማለት ነው።
ሴል ኦርጋኔልስ የምንላቸው የተለያዩ የሴል ኦርጋኔሎች ናቸው። የሆነ ስፔሲፊክ የሆነ ታስክ አላቸው፣ የተወሰነ የሆነ ተግባር የሚያከናውኑት አላቸው። እነሱ ናቸው ሴል ኦርጋኔልስ። ፕሮቶፕላዝም እና ወይም ሳይቶፕላዝም በሁለት እንከፍለዋለን በዚህ ፍሎ ቻርት። ኒውክለስ ሌላኛው ሶስተኛው ደግሞ ኒውክለስ ነው። ኒውክለስ የምንለው ያው ቅድም እንዳልኳቸው ከሳይቶፕላዝም ተለይቶ የሚቀመጥ የሴሉ ኮማንድ ሴንተር ወይም እንደ ብሬን እንደ አንጎል ሆኖ ብዙ ነገሮችን ይሄ የጄኔቲክ ማቴሪያሎችን ጨምሮ የሚቆጣጠረው ፓርት ነው ማለት ነው። ሳይቶፕላዝም እና ፕሮቶፕላዝምን ካቴጎራይዝ ስናደርግ ሳይቶፕላዝም ሳይቶሰል ምንድነው ያለው ፈሳሽ የሆነ ነገር ነው እንደ ሾርባ አይነት። ሳይቶሰል ደግሞ ስፔሲፊክ ታስክ የሚያከናውኑ የተወሰኑ ተግባራትን የሚያከናውኑ ትንንሽ ኦርጋኔሎች ናቸው። እነሱ ደግሞ እዚህ ጋር እንደምትመለከቱት ሳይቶፕላዝም እዚህ ጋር ለሁለት ነው የተከፈለው። እንደገና ሴል ኦርጋኔል ለማና ለመምብሬን ባውንድድ ኦርጋኔል እና እንደውም ለሶስት ነው ሴል ኦርጋኔሎችን በዋናነት በሶስት ክፍሎች እንከፋፈላቸዋለን። እዚህ ጋር በሁለት ቢቀመጥም ምክንያቱም መምብሬን ባውንድድም ለሁለት እንደገና ይከፋፈላል፣ ሲንግል መምብሬን እና ደብል መምብሬን እዚህ ጋር እንደምታያቸው ማለት ነው። በአጠቃላይ መምብሬን የሆኑ ባውንድድ ሴል ኦርጋኔሎች አሉ፣ መምብሬን ባውንድድ የሆኑ አሉ። ለሁለት ከፋፍለን መምብሬን ባውንድድ ለሁለት እንከፋፍላለን። በአጠቃላይ ግን ሴል ኦርጋኔሎችን ባጭሩ ለመያዝ በሶስት ልትከፍሉ ትችላላችሁ። ሴል መምብሬን ባውንድድ፣ ነን መምብሬን ባውንድድ ሴል ኦርጋኔል፣ መምብሬን ባውንድድ ሴል ኦርጋኔል፣ ሲንግል መምብሬን ባውንድድ ሴል ኦርጋኔል፣ ደብል መምብሬን ባውንድድ ሴል ኦርጋኔል። ነን መምብሬን ባውንድድ ሴል ኦርጋኔል የምንላቸው ሽፋን የሌላቸው ወይም መምብሬን የሌላቸው እነዚህ ራሳቸውን የሆነ የውጭ ፕሮቴክቲቭ የሆነ እንደ ስኪን ነው ብለን አይደለም መምብሬን ያ የሌላቸው ሲምፕል የሆኑ ስትራክቸሮች ናቸው። ነን መምብሬን ለምሳሌ እዚህ ጋር የተጠቀሱ አሉ ራይቦዞምስ፣ ሴንትራልስ ምናምን የመሳሰሉ። ራይቦዞም ያው ለፕሮቲን ፕሮዳክሽን ፕሮቲንን የሚያመርት ነው። የፕሮቲን እንደሚመረተው እዛ ነው። ሴንትራልስ የምንላቸው በተለይ በዋነኛነት ሴል ዲቪዥን ላይ በጣም ኢምፖርታንት ፓርት ናቸው። ሴል ዲቪዥን የሚካሄድባቸው ናቸው። ሌሎች ደግሞ እነዚህ ባዛል ቦዲስ፣ ማይክሮቱቡልስ የመሳሰሉ እነዚህ እንደ ሳይኮ ስኬለተን ኤሌመንቶች ናቸው። ለምን ያገለግሉንና እነዚህ በዋነኛነት የቅርጽን ይሄ ስትራክቸሩን ለሙቭመንት ምናምን የነዛን ሳፖርት የሚያደርጉ ናቸው። ለመዋቅሩን ለእንቅስቃሴ የሴሉ ማለት ነው። ያን ስትራክቸራል ሳፖርት እና ሙቭመንቱን ሳፖርት ፕሮቫይድ የሚያደርጉ ናቸው። እነዚህ ሳይኮ ስኬለተን የምንላቸው ኦርጋኔሎች ማለት ነው። እነዚህ ነን መምብሬን ናቸው። መምብሬን የሌላቸው የላይ ሽፋን የሌላቸው ናቸው። እነዚህን ከነ ኦርጋኔሎቻቸው ለይታችሁ መያዝ ይጠበቅባቸው። ሌሎች ደግሞ መምብሬን ባውንድድ የሆኑ ሴል ኦርጋኔሎች ለሁለት ይከፈላሉ። የመጀመሪያው ሲንግል መምብሬን ባውንድድ ወይም ባውንድድ ሴል ኦርጋኔሎች ናቸው። ሲንግል መምብሬን ባውንድድ ናቸው። በአጠቃላይ መምብሬን ባውንድድ ስንላቸው ከላያቸው ሽፋን ያላቸው ወይም የተነባበሩ ሽፋን ያላቸው ናቸው። በተለይ በሲንግል መምብሬን ባውንድድ ላይ እነ ጎልጂ አፓራተስ፣ ጎልጂ ቦዲስ የምንላቸው በዋነኛነት ፕሮቲኖችን እንደ አይ ቲንክ ሎወር ግሬድ ላይ እንደ ፖስት ኦፊስ ብለን የተማርናቸው ፖስት ኦፊስ ናቸው ስራቸው በዋነኛነት። የፖስታ ቤት ያው ነገሮችን ማሸግ ማሰራጨት አይደለም ዲስትሪቢዩት እንደዛ። እነዚህም ፕሮቲኖችን እንደ ፖስታ ቤት እነሱን በማዘጋጀት እነሱን ዲስትሪቢዩት የሚያደርጉ ናቸው ጎልጂ ቦዲስ የምንላቸው። ፈንክሽኖችን የኦርጋኔሎችን በደንብ ያዙ፣ ፈተና ላይ አይቀሩም ትጠይቃላችሁ። ሌላ እንደ ኢንዶፕላዝሚክ ሬቲኩለም እነዚህም በተለይ ለትራንስፖርት ፕሮሰስ እነዚህም ምንድን ናቸው? ሲንግል መምብሬን ባውንድድ ናቸው። ጎልጂ ቦዲስ፣ ኢንዶፕላዝሚክ ሬቲኩለም እነዚህ ሲንግል ናቸው። በተጨማሪም ላይሶዘምስ፣ ቫኪዩሎች እነዚህ በተለይም ለስቶሬጅ እና
ቆሻሻን ከማስወገድ ዌስት ማኔጅመንት ላይ ትልቅ አስተዋጽኦ ያላቸው ናቸው። እነዚህ የሲንግል ሜምብሬን ባውንድድ ሴል ኦርጋኒዝሞች ናቸው ማለት ነው። እነሱን ለይታቸው። ደብል ሜምብሬን ባውንድድ የምንላቸው ሴል ኦርጋኒዝም የምንላቸው በዋናነት በጣም ኮምፕሌክስ የሆነ ኦርጋኒዝም ናቸው። ሁለት ሌየር ነው። እነዛ ሲንግሎች አንድ ሌየር ነው ያላቸው። እነዚህ ደግሞ ደብል ሌየር ወይም ሁለት ሌየር ናቸው። ሞር ለፕሮቴክሽን እንዲረዳቸው ማለት ነው። እንደ ቤስት ምሳሌ እዚህ ጋር የተጠቀሰው ማይቶኮንድሪያ ነው። አንደኛው ማይቶኮንድሪያ ፓወር ሃውስ የምንለው ሴሎች ኤነርጂን የሚያመነጭበት ፕሮዲክሽን የሚያደርግበት ቦታ ነው ይሄ ኦርጋኒዝም ማለት ነው። ማይቶኮንድሪያ ኃይል የሚመነጭበት የኃይል ማመንጫ ጣቢያ እንደ ፓወር ሃውስ የሚያገለግል ነው። ሌላኛው ክሎሮፕላስት በተለይ እሱ ስፔሲፊካሊ ፓርቲኩላርሊ በፕላንት የሚገኝ ነው። በእጽዋት ላይ ብቻ የሚገኝ እጽዋት ምግብን ለማዘጋጀት ለፎቶሲንተሲስ የሚጠቀሙት ነው ክሎሮፕላስት። ስለዚህ በዚህ መልኩ እንከፋፈላቸዋለን ሜምብሬን ሴል ኦርጋኒዝሞችን ሜምብሬን ባውንድድ እና ነን ሜምብሬን፣ በተጨማሪም ሲንግል ሜምብሬን ባውንድድ፣ ደብል ሜምብሬን ባውንድድ። ለምሳሌ ነን ሜምብሬን ስንል እንደ አንድ ምሳሌ ራይቦዞም ብለናል። ፕሮቲንን የሚሰራልን ራይቦዞም ነን ሜምብሬን ነው። ሲንግል ሜምብሬን ላይ ደግሞ እነ ቫኪዩሎች እነ ጎልጂ ባዲስ ምናምን። ደብል ሜምብሬን ላይ ቤስት ኤግዛምፕል ማይቶኮንድሪያ ብለናል ለኤነርጂ ፕሮዳክሽን የምንጠቀመው። እነዚህ በአጠቃላይ ይሄ የሴሎችን ስትራክቸራሊ ወይም በመዋቅር በተለያዩ እንትኖች ተመልክተናል። ኦኬ አሁን ደግሞ ሴል ዎልን ፓርቲኩላርሊ እያንዳንዱን ደግሞ እነዛ ሜጀር ፓርቶችን ለየብቻ እንመልከት። የመጀመሪያው ሴል ዎል ነው። ምንድነው ሴል ዎል ከሚለው ስንል ሴል ዎል is the outer thick cellulose wall around the cell membrane of plant, algae, bacteria and fungi cells ይለናል። በጣም ሴል የምንለው በፈንገስ ውስጥ በባክቴሪያም የሚገኝ በእጽዋት የሚገኝ እንደ ሴል ግድግዳ ወይም ሴል ዎል ማለት የሴል ግድግዳ ለሴሎች ለጥንካሬያቸው እንደ ፕሮቴክቲቭ አድርጎ በዛ መልኩ ፈንክሽን የሚያደርግ ነው። እንደ ጠባቂ አይነት ማለት ነው። ጥንካሬ ይሰጣቸዋል። በዋነኛነት ከፕላዝማ ሜምብሬን ውጭ የሚገኙ በጣም እነዚህ ሴል ዎል የምንላቸው ከፕላዝማ ሜምብሬን ውጭ የሚገኙ በጣም ወፍራም ናቸው። ጠንካራ የፕሮቴክቲቭ የሆነ ሽፋን ናቸው። ሁሉም ሴሎች በሜምብሬን ያው ይታወቃል፣ ሜምብሬን አላቸው ሁሉም ሴሎች። ነገር ግን ሁሉም ሴሎች ሴል ዎል የላቸው። በዋነኛነት በሴል ዎሎች የሚገኙት በምንድን ነው? በፕላንት ሴል፣ አልጌ፣ ባክቴሪያ፣ ፈንገስ ሴሎች ነው ማለት ነው። በእጽዋት፣ በፈንገሶች፣ በአልጌ፣ በባክቴሪያ ፓርቲኩላሪ በእነዚህ ምናልባት ፈተና ላይ የሚጠቅማቸው የባክቴሪያ ሴል ዎል የሚሰራው ከፔፕቲዶ ግላይከን ነው። ብዙ ጊዜ ፈተና ላይ ትደጋገመው ይቺ ጥያቄ። የባክቴሪያ ሴል ዎል የሚሰራው ከፔፕቲዶ ግላይከን ነው። የእንትን ደግሞ የፕላንት ደግሞ ከምንድነው? ከሴሉሎስ ነው። እነሱንም ማስታወስ ይጠበቅባቸዋል። it contains በተጨማሪ ሴል ዎል pores called plasmodesmata that facilitate free passage of materials in and out of the cell. It gives strength and rigidity to the cell, also act as protective structure ሆኖ ያገለግልናል ማለት ነው። እንደ ኮሚኒኬቲቭ ፕላዝሞዴስማታ የምንላቸው በዋናነት በሴል ዎል ላይ በጣም ወፍራምና ጠንካራ ስለሆነ ከሌሎች ሰራውንዲንግ ላይ ካሉ ሴሎች ጋር የሚገናኝበትን መንገድ ለኮሚኒኬሽን ያስፈልጋቸዋል። ያንን የሚያደርግልን ነው ፕላዝሞዴስማታ የምንለው። በሴል ዎል ውስጥ የሚገኝ ጥቃቅን የሆኑ ፖሮች አሉ፣ ቀዳዳዎች። እነዚህ እንደ መተላለፊያ መንገዶች ናቸው። በዋነኛነት እነዚህን ተጠቅሞ ነው ወተር፣ ውሃ፣ የተለያዩ ሞለኪውሎች፣ ኬሚካሎች፣ ሜሴጁን መልእክት የያዙ ኬሚካሎችም በዚህ መልኩ ነው ከአንዱ ሴል ወደ ሌላኛው ፍሪሊ ሙቭ የሚያደርጉት ማለት ነው። ምንም በመጠቀም ፕላዝሞዴስማታ በዋነኛነት ፕላዝሞዴስማታ እንደ ኮሚኒኬሽን ቻናል ሆኖ ያገለግልናል ማለት ነው።
በሴል ዎል ላይ ከሌሎች ሴሎች ጋር ግንኙነት እንዲያደርግ። it gives strength rigidity to the cell also act as protective structure ሆኖም ያገለግልናል። ማን ሴል ዎል ማለት ነው። ሴል ዎሎች ሁለት ዋና ዋና ጥቅሞች፣ አንደኛ ጥንካሬ ይሰጣሉ ለሴሎች ቅርጻቸውን እንዲጠብቁ። ለምሳሌ እንደ ስኬለተን ሆኖ ሲያገለግል እጽዋቶች ምንም ሳይተወለጉ ረጅም እና ቀጥ ብለው እንዲያድጉ የሚያደርጋቸው ይሄ ሴል ዎል ነው። ሴል ዎል መኖሩ ነው። ሌላ ፕሮቴክቲቭ ነው against ፊዚካል ዳሜጆች እና ፓቶጂኖች፣ ከውጭ የሚመጡ ፊዚካል ዳሜጆች ወይም በሽታ አምጪ የሆኑ ፓቶጂኖች ተዋሲያን ማለት ነው። ለነሱ እንደ መከላከያ እንደ ግንብ ሆኖ የሚያገለግል ነው ማለት ነው። ማን ሴል ዎል። ይሄ የሴል ዎል አንዱ ትልቁ ጥቅም ነው። for example the cell walls of most bacteria are made up of polysaccharide called peptidoglycan። ለምሳሌ በፔፕቶይዶግላይከን የተሰራ ነው ማለት ነው። የባክቴሪያ በዋናነት የባክቴሪያ ከፔፕቶይዶ ግላይከን ነው። ቅድም ብለናል ኬሚካል ኮምፖዚሽኑ የባክቴሪያ ሴል ዎል የተሰራው ፔፕቲዶግላይከን ነው። በዋናነት የሱገር እና አሚኖ አሲዶች ሚክስቸር ነው ይሄ ፔፕቲዶግላይከን። በፕላንት ደግሞ ምንድነው ያለው የሴሉሎስ አይደለም። የታፍ ካርቦሃይድሬት ነው ከሴሉሎስ የተሰሩ ነው። አይ ቲንክ ካልተሳሳት የፈንገስም የእንትን ይመስለኛል ቺትን የፈንገሶች ደግሞ ከቺትን የተሰራ ነው። ሎወር ግሬድ ላይ ተምራቸዋል። እነሱን በደንብ ከምን እንደተሰራ ማወቅ ይጠበቅባቸዋል ማለት ነው። ሁለተኛው ኒውክለስ ነው። The nucleus is the largest organelle in the eukaryotic cell ይለናል። እንግዲህ ጀነራላይዝ ስናደርግ ኒውክለስ በዩካሪዮቲክ ሴሎች ዋነኝነት ያላቸውን ከፍተኛ የኮንትሮል ኮማንድ እንመለከታለን። ምክንያቱም ኒውክለስ ስንል የሴል ዋናው መሰረቱ ወይም ብሬኑ ነው። ዋና የመቆጣጠሪያው ፓርት እንትን የሚገኘው የሴል ኒውክለስ ነው ማለት ነው። በኤኒ ሁሉም በሚባል የባዮሎጂካል ፕሮሰሶች የሚደረጉት እዛ ነው ማለት ነው። እንደ ለምሳሌ ከዚህ በፊት ዩካሪዮቲክ የሚለውን ኒውክለስ በዩካሪዮቲክ ሴል ውስጥ የሚገኘውን ትልቅ እንደ ዋና እንትን ዲፍረንሺየት አድርገን አይደለ ስያሜው ትሩ ኒውክለስ በማለት አንድ ዩካሪዮቲክ ሴል ዩካሪዮቲክ የሚያደርገው ትሩ ኒውክለስ ሲኖረው ወይም ፕሮካሪዮቲክ የሚሆነው ደግሞ ቢፎር ኒውክለስ ነው ብለናል። ዲፍረንሺየት ሴሎችንም ዲፍረንሺየት እንድናደርግ ያስቻለን በኒውክለስ አማካኝነት ነው። ስለዚህ ዋነኛው በመምብሬን ባውንድድ የሆነ ኦርጋኔል መኖር አለመኖሩ ነው ዩካሪዮቲክ እና ፕሮካሪዮቲክ ብለን እንድንለይ የሚያስችለን ማለት ነው። The nucleus is the largest organelle in eukaryotic cell. This is a cell with membrane bounded or clearly defined nucleus. The nucleus includes the nuclear envelope or membrane, the nucleoplasm, and the nuclear envelope. እንግዲህ እነዚህ ኒውክሊየር ኢንቨሎፕ የምንለው የአውተር ሼሉ ማለት ነው። ከላይኛው ያለው ኒውክሊየስ ነው። ከላይ ላይ ያለው አውተር ሼሉ ነው። ጀስት እንደ ኒውክሊየስ ውስጥ ያሉ እንደ ዲኤንኤ እነሱን ፕሮቴክት ለማድረግ ሽፋን ለመስጠት ያለ ነው ማለት ነው። ይሄ አውተር ሼሉ ፕላዝማ ወይም ኒውክሊየር ኢንቨሎፕ የምንለው ደብል መምብሬን ነው። ደብል መምብሬን እንደ ሌሎች ብዙ የሴል ክፍሎች ሳይሆን ኒውክለስ ሁለት ደብል መምብሬን አለው። ያው መምብሬን ባደገ ቁጥር ሽፋኑ ወይም ሞር ፕሮቴክት ይሆናል ማለት ነው። ከሌሎች ነገሮች የተጠበቀ እንዲሆን ነው ደብል መምብሬን የሚያስችለው። ኒውክሊየር ፖሮች ደግሞ አሉ ዙሪያው ላይ። ኒውክሊየር ፖሮች ለምሳሌ ይሄ ኒውክለስ ቢሆን ዙሪያው ላይ ኒውክሊየር ፖሮች አሉ። ምናልባት የኒውክለስን እንትኑን ስላላገኘ ነው። እነዛ ቀዳዳዎች በዋነኛነት ፖርስ ኒውክሊየር ፖርሶች የጥቃቅን ቀዳዳዎች ናቸው። እነዚህ ቀዳዳዎች እንደ እንትን የጠበቀን ፕሮቴክቲቭ እንትን በማገልገል በኒውክሊየር እና
በኒውክለስ እና በሳይቶፕላዝም መካከል ያለውን ሞለኪሎች ከዚህ በፊት እንዳወራነው ነው ሞለኪሎች፣ ኬሚካሎች፣ ሜሴጆች ምናምን ኮንትሮል የሚያደርጉ ናቸው። እነዚህ ዙሪያው ላይ ኒውክለስ ዙሪያ ላይ ያሉ ወይም ኒውክሊየር ኢንቨሎፕ ዙሪያ ላይ ያሉ ፖሮች ወይም ቀዳዳዎች ማለት ነው። በተጨማሪም ኒውክሊየር ኢንቨሎፕ የደብል ሜምብሬን ዊዝ perforated nuclear pores አሁን ያልናቸው approximately 9 nanometer in diameter. The nucleoplasm includes the chromosomes and the nucleus ማለት ነው። ኒውክሊዮፕላዝም የምንላቸው እነዚህ ወደ ኒውክሊየር ኢንቨሎፖች ወደ 9 ናኖሜትር አካባቢ በጣም ትንሽ ናቸው። ወደ 9 ናኖሜትር አካባቢ ናቸው ኒውክሊየር ፖሮች በዋነኛነት። አሁን ቅድም ያልኳቸው ፖይንት ያደረኳቸው በጣም ጥቂት ናቸው። በዋነኛነትም የሚያገለግሉ በኒውክለስ እና በሳይቶፕላዝም ያለው መካከል ያለውን ሞለኪሎች ሊዘዋወሩ ማስቻል ነው የኒውክሊየር ፖሮች። ለዛም ነው ጥቂት የሆኑ 9 ናኖሜትር በጣም ትንሽ ነው። ከዲያሜትር በጣም ትናንሽ ናቸው፣ ግን ፈንክሽናቸው ትልቅ ነው። ክሮሞዞምስ እና ምን ያካትታል? ኒውክሊየስ ያካትታል በዋነኛነት ማለት ነው። ጀስት ሴል ሳይቶፕላዝም እንዳለ ሁሉ ኒውክሊየሶችም ኒውክሊዮፕላዝም አላቸው የተባለ ፈሳሽ ፍሉይድ ነገር አላቸው። በዚህ ፈሳሽ ውስጥ በዋነኛነት ሁለት ነገሮች ነው የሚገኙት እዚህ ጋር የተጠቀሱ ምናምን ክሮሞዞም እና ኒውክሊየስ። የክሮሞዞም ያው እንደምታዩት ዲኤንኤ ከዲኤንኤ የተሰሩ ናቸው። በአጠቃላይ የጄኔቲክ ብሉፕሪንት የሚይዙ ናቸው እነዚህ ክሮሞዞም የምንላቸው። ሌላው ኒውክሊየስ ቀጥሎ የምንመጣ ኒውክሊየስ በዋነኛነት በጣም እንትን ያለ ነው፣ ጥቅጥቅ ያለ እንትን ነው። በዋነኛነት ራይቦዞሞች እነሱን ለመስራት የሚያስፈልጉ ክፍሎች ፕሮዲስ የሚደረጉት እዚህ ኒውክሊየስ ላይ ነው ማለት ነው። ሶ በአጠቃላይ ምንድነው አሁን እዚህ ጋር ኒውክሊየስ ውስጥ ያሉ ፓርቶችን ስንመለከት ኒውክሊየር ኢንቨሎፕ አለ፣ ደብል ሌየርድ የሆነ በዋነኛነት ሁለት ደብል ሌየርድ ነው። በውስጡ ቀዳዳዎች አሉ። በዛ ቅድም ያወራናቸው እንትኖች ኬሚካሎች የሚተላለፉበት ነው። ኒውክሊዮፕላዝም የምንለው ደግሞ በኒውክሊየስ ውስጥ የሚገኝ ፍሉይድ የሆነ ፈሳሽ ነው። ክሮሞዞም ምናምን የሚገኙ ክሮሞዞም ያው ዲኤንኤ የያዙ ክፍሎች ናቸው። ኒውክሊየስ የምንላቸው ደግሞ ራይቦዞም የሚመረትባቸው ፓርቶች ናቸው። አሁን እነዚህን ነው ኒውክሊየስ በዋነኛነት ፓርቲኩላርሊ እነሱን እንመለከታለን። የኒውክሊየር ፕሉራል ፎርሙ ነው ማለት ነው። ኒውክሊየስ ምንለው an assembly site for ribosome subunits or they are centers of ribosome synthesis። አሁን እንዳልነው ራይቦዞም በዋነኛነት ማዕከል ናቸው። እነሱ የሚመረቱበት ኒውክሊየስ ምንላቸው ዋነኛ እና ትልቁ ተግባራቸው የሰብዩኒቶች የራይቦዞም ሰብዩኒቶች የሚመረቱበት ክፍል ነው ማለት ነው። እነዚህ ክፍሎች በኒውክሊየስ ውስጥ ከተሰሩ በኋላ በኒውክሊየር ፖርስ ቅድም ያልናቸው ኬሚካል እንትኖች ቀዳዳዎች በነዛ ይወጡና ወደ ሳይቶፕላዝም ይወጣሉ። በሳይቶፕላዝም ውስጥ ደግሞ ፕሮቲን የማምረት ስራቸውን በዋነኛነት ሳይቶፕላዝም ላይ ያከናውናሉ። ሴል may have 1 to 3 ኒውክሊዮላይ ሊኖራቸው ኢንሳይድ ኒውክሊየስ ከ1 እስከ 3 እንደየሁኔታው በአንድ ሴል ውስጥ ኒውክሊየስ ውስጥ ሁልጊዜ አንድ ኒውክሊየስ ብቻ አይገኝም። እንደ ሴሉ ስራ ያለው ጫና ማለት ነው። ከ1 እስከ 3 የሚደርሱ ኒውክሊዮሎች ስሙ ትንሽ ያስቸግራል። ኒውክሊዮል ኤል ደብል ነው። በኒውክሊዮፕላዝማ ውስጥ እነዚህ ሁለት ወይ ከ1 እስከ 3 የሚጠጉ ኒውክሊዮሎች ሊገኙ ይችላሉ። ዲስ አፒርስ when ሴል ዲቫይድ በሚሆንበት ጊዜ በዋነኛነት ዲስአፒራንስ እና ሪአፒራንስ አለት። ዲስአፒራንስ የሚሆኑበት በማይቶሲስ ጊዜ ማለትም ኒውክሊየሶች እንደ ሴል ሜምብሬን ፐርማነንትሊ ያሉ አይደሉም። ከዛ ይልቅ እንደየሁኔታው የሚቀያየሩት አንዴ አፒር ይሆናሉ፣ ከዛ ዲስአፒር
የሚጠፉና የሚፈጠሩ ናቸው። የሚጠፉበት ጊዜ ማይቶሲስ ሴሎች በሴል ዲቪዥን ጊዜ ማይቶሲስ ለዛ ሲዘጋጅ ኒውክሊየሶች ይጠፋሉ። ከዛ በኋላ ደግሞ ያ ሲጠናቀቅ ሴል ዲቪዥን ከተጠናቀቀ በኋላ አዳዲስ ሴሎች ፕሮቲኖች ማምረት ሲጀምሩ እነዚህ ኒውክሊየሶች እንደገና ይፈጠራሉ ማለት ነው። ያ ነው ዲስአፒር ወይም ሴል ዲቫይድ በሚሆን ጊዜ በማይቶሲስ ጊዜ ይጠፋሉ የሚሉ። ሌላ ሜክስ ራይቦዞም ዛት ሜክ ፕሮቲንስ ቅድም ያልነው ለፕሮቲን ጋር ከፍተኛ እንትን አላቸው ኒውክሊየሶች ራይቦዞሞችን ክፍሎች ኒውክሊየስ ላይ የራይቦዞም ክፍሎች ይሰራሉ። ራይቦዞም ከኒውክሊየስ ወጥቶ ፕሮቲኖችን ይሰራል። ፕሮቲኖች ደግሞ ያው የምታውቁት ስራ በዋናነት ቦዲ ቢልድ ደግሞ የተጎዱ ካሉ ደግሞ ሪፔር ማድረግ ነው ትልቁ ስራቸው የፕሮቲን። በአጠቃላይ ይሄንን ይመስላል ማለት ነው። ቀጥሎ ሳይቶፕላዝም ነው። ከኒውክሊየስ ቀጥሎ የምናየው ሳይቶፕላዝም በጣም ሰፊ ስለሆነ በቀጣይ ፓርት እሱን እንመለከታለን። ጥያቄ አስተያየት ካላችሁ እንደተለመደው ኮሜንት ላይ መጻፍ እንዳትረሱ። ቪዲዮን ላይክ አድርጉ፣ ለጓደኞቻችሁም ሼር ማድረግ እንዳትረሱ። ትንሽ ቪዲዮ ረዝሟል፣ ያው ቻፕተር 3 ሰፊ ስለሆነ ማለት ነው። ፒዲኤፉን ቴሌግራም ላይ ኮሜንት ላይ ባለው የቴሌግራም ሊንክ ገብታችሁ እዛ ላይ አክሰስ ማድረግ ትችላላችሁ። አሁን እዛ ላይ ታገኛላችሁ። እዛ ዳውንሎድ አድርጋችሁ መጠቀም ትችላላችሁ። እዛ ላይ የተለያዩ ጥያቄዎችም አሉ፣ የተዘጋጁ ጥያቄዎች ከዚህ በፊት ፖስት አፕሎድ ያደረኩላችሁ፣ እሱንም ገብታችሁ መስራት ትችላላችሁ። እስከ ፈተናችሁ ድረስ በተቻለ መጠን ከናንተ ጋር ቪዲዮችን ሼር እየተደረገ እንቆያለን። ሀሳቦችንም በቴሌግራም ላይ አዳዲስ ነገሮች ካሉ እዛ ላይ ማሳወቃችሁ ነው የሚሆነው። እስከዛ ድረስ መልካም የንባብ ጊዜ። ባይ ባይ፣ ቻው።